ሰላም ጋይስ እንዴት ናችሁ? እንግዲህ ከዚህ በፊት በእንግሊዝኛ ሲኦሲ ኤግዛም ኮንተንት ላይ ይዤላችሁ ቀርብ ያለው እሱ ላይ ማየታችኋል። አብዛኞቻችሁ ኮሜንት ሴክሽን ላይ በጠየቃችሁት መሰረት እንግሊዝኛ ሲኦሲ ኤግዛም ኮንተንት እንዲሁም ደግሞ ኬሚስትሪ እንዲሁም ደግሞ ባዮሎጂ ሲኦሲ ኤግዛም ኮንተንት ስራልን ብላችሁ በአብዛኞቻችሁ እየጠየቃችሁት መሰረት ለዛሬ ባዮሎጂ አብዛኛው የኢትዮጵያ ላይ ካሉ ዩኒቨርሲቲ ሲኦሲ ኤግዛም በሚሰጡ ዩኒቨርሲቲዎች ላይ በብዛት ተደጋግመው የሚመጡ የባዮሎጂ ኤግዛም ኮንተንቶችን ለማየት እንሞክራለን ማለት ነው። ሶ አብዛኛው ፍሬሽ ተማሪ ወይም ደግሞ ሲኦሲ ለሚወስዱ ተማሪዎች ጋር እንዲደርስ ላይክ ማድረጋችሁን አትርሱ። እንዲሁም ደግሞ ከዚህ በኋላም በሚገቡበት ዲፓርትመንት ጆርኒ ውስጥ የተለያዩ ቪዲዮዎች ሊለቀቁ ይችላሉ። ስለዚህ እነዛ ደግሞ ቪዲዮዎች እንዲደርሷችሁ በጣም የሚጠቅሟችሁ ነገር ነውና እነዛ ቪዲዮዎች ደግሞ እንዲደርሷችሁ ሰብስክራይብ አድርጋችሁ የደውል ምልክቷንም በጫናችሁ እንዳረሱ። ስለዚህ ኖ ሞር ሌላ ነገር አላበዛባችሁም፣ ቀጥታ ልውሰድላችሁ። አጠራጠር አድርጌ ነው ለማሳየት ሞክረው ያው ከእንትኑ አንፃር ማለት ነው። እንደምታውቁት ባዮሎጂ በጣም ብዙ ፓርት ነው ያለው። ከዛ ብዙ ፓርት ላይ እንግዲህ ሁሉንም በአንድ ከቨር ማድረግ ቢያቅተንም ነገር ግን ግሬድ 11 ወይም ደግሞ 11ኛ ክፍል ላይ ቶፒኩ በጣም ፎከስ የሚያደርጉት ምንድነው አብዛኛው ዩኒቨርሲቲ ላይ ብትሄዱ ፎከስ የሚያደርጉት 11ኛ 12ኛ ክፍል ባዮሎጂ ላይ ነው። ጀስት ወርደው 9 10 ምናምን ፎከስ ላይ ያደርጉ ይችላሉ። እና በዛሬ ቪዲዮ ደግሞ እኔ ይዤላችሁ ልቀርብ ያሰብኩት የትኛው ግሬድ 11 ቶፒኮች ላይ የትኛው ላይ ነው ፎከስ አድርገው ኮንተንቶቹ የሚመጡት የሚለው እናያለን ማለት ነው። ስለዚህ የመጀመሪያው የምናየው ባዮኬሚካል ሞለኪውሎች እንዲሁና ኢንዛይምስ እንዲሁም ደግሞ ሴል ባዮሎጂ እና እንዲሁም ደግሞ ሴሉላር ሪስፓይሬሽን የምንላቸውን እነዚህ ላይ ባዮኬሚካል ሞለኪውልስ ላይ ምን አይነት ጥያቄዎች ይወጣሉ፣ ጥያቄዎችንም የተለያዩ አመት የሲኦሲ ኤግዛም ጥያቄዎችንም እየሰራን በዛው እናያለን ማለት ነው። ሶ ከዛ በኋላ ኢንዛይም ላይ በአብዛኛው አመት ላይ የሚደጋገሙ ሲኦሲ ኤግዛም ላይ የሚደጋገሙ ጥያቄዎች ቤዝድ ኦን ኢንዛይም ኮንስቲቱሽን ምንድናቸው፣ እንዲሁም ደግሞ ሴል ባዮሎጂ ላይ እንዲሁም ደግሞ ሴሉላር ሪስፓይሬሽን ላይ ምንድናቸው የሚለውን እናያለን ማለት ነው። ሶ የመጀመሪያ የሚሆነው ባዮኬሚካል ሞለኪውልስ ነው። እንደምታውቁት አብዛኛዎቻችሁ ማስተር አድርጋችሁ ሊሆን ይችላል። የመጀመሪያ ኢንትሮዳክሽን ቱ ባዮኬሚካል ሞለኪውልስ ነው። ስለዚህ ሚኒንጉን ወይም ደግሞ ባዮኬሚካል ሞለኪውልስ የምንላቸው ነው ኢሴንሻል የሆኑ ኮምፓውንዶች ናቸው ሊቪንግ ኦርጋኒዝም ውስጥ የሚገኙ። ስለዚህ እነሱ ዲፊኒሽናቸውን ካያችሁ በኋላ ክላሲፊኬሽናቸውን ጀስት ኦርጋኒክ ሞለኪውል እና ኢንኦርጋኒክ ተብለው ይታወቃሉ። ቤዚክ የሆኑ ነገሮች ናቸው። ምናልባት ብዙ ጊዜ የምንሸወደው ምንድነው ሲኦሲ ኤግዛሙ ዛስማች ላይ ከብድ ይችላል። ነገር ግን እኛ አክብደን ስለምንዘጋጅ እና በጣም አድካሚ ወይም ደግሞ በጣም ወሳኝ አክብደን አይተን በሰፊው ስለምንዘጋጅ ቀላል ጥያቄዎች ላይ አንዘጋጅም። ሶ ከቤዚክ ነው መጀመሪያ ያለብን ማለት ነው። ስለዚህ ኦርጋኒክ ሞለኪውሎች እና ኢንኦርጋኒክ ሞለኪውሎችን ለይተን ማወቅ፣ ካርቦሃይድሬት፣ ፕሮቲን፣ ሊፒድ፣ ኒውክሊክ አሲድስ እነዚህ ኦርጋኒክ ሞለኪውልስ ናቸው። ኢንኦርጋኒክ ሞለኪውል ደግሞ የምንላቸው እነ ወተር፣ ሚነራልስ እንዲሁም ደግሞ ጋዞችን ማለት ነው። ሶ እነዛ ለይተን ካወቅን በኋላ ኦርጋኒክ ሞለኪውል እና ፈንክሽናቸውን ደግሞ ለይተን ማወቅ ይኖርብናል። ኦርጋኒክ ሞለኪውሎችን ኦርጋኒክ እና ኢንኦርጋኒክ ብለናል ሞለኪውሎቹን። ሶ ኦርጋኒክ ሞለኪውሎቹ ፈንክሽናቸው ምንድነው? ጀስት ካርቦሃይድሬት ካልን ምንድነው ፈንክሽኑ? ዋና ፈንክሽኑ ምንድነው? ፕሮቫይድ ኢነርጂ ነው። ፕሮቲንም ካልን ዋናው ፈንክሽኑ ምንድነው? ሊፒድ እንዲሁም ኒውክሊክ አሲድ ዋና ፈንክሽናቸውን የሁሉንም እዚህ ጋር ያሉትን ኦርጋኒክ ኮምፓውንዶችን ኦርጋኒክ ሞለኪውሎችን እንትናቸውን ማወቅ ይኖርብናል፣ ፈንክሽናቸውን ማለት ነው። ሶ ከዛ በኋላ የምናየው ምንድነው ኢንኦርጋኒክ ሞለኪውሎች ነው። አሁንም እንዳልኳቸው ኦርጋኒክ ሞለኪውል ፈንክሽናቸው እንዳየን ሁሉ ኢንኦርጋኒክ ሞለኪውሎችን ደግሞ ሮላቸው ምንድነው? ወተር ካልን ኢስ ዩኒቨርሳል ሶልቨንት ነው። ሶ ቴምፕሬቸር ሬጉሌሽን ይጠቅማል፣ ፈንክሽናቸው ማለት ነው። ሚነራልም ካንም እንደዛው ቦን ስትሪንግስ፣ ኢንዛይም ፈንክሽን፣ እንዲሁም ደግሞ ጋዞችን ኦክሲጅን ፎር ሪስፓይሬሽን እንዲሁም ደግሞ ካርቦን ዳይኦክሳይድ ፎር ፎቶሲንቴሲስ ፈንክሽናቸውን ማወቅ ይኖርብናል ማለት ነው። ሶ አንድ ጥያቄ ከተደገመ ወይም ደግሞ ከአንድ አመት ከዩኒ ዩኒቨርሲቲ ሲኦሲ ኤግዛም ላይ ነው የወሰድኩላችሁ። እቺን ጥያቄ እንስራት። ፕራይመሪ ስቶሬጅ ኦፍ ፉድ ኢን አኒማል ኢዝ ፕራይመሪ ስቶሬጅ ኦፍ ፉድ። ምክንያቱም እዚህ ጋር ምን አይተናል? እዛ ጋር ካርቦሃይድሬትን አይተናል። ባዮኬሚካል ሞለኪውልስ ላይ ካርቦሃይድሬትን ካየን ፕራይመሪ ስቶሬጅ ኦፍ ፉድ ስቶሬጅ ኦፍ ፉድ ኢን አኒማል ስታርች ይለናል፣ ግሉኮስ ይለናል፣ ግላይኮጅን ይለናል፣ ጋላክቶስ ይለናል። ቪዲዮን ቆም አድርጋችሁ እናንተ መስራት ትችላላችሁ። አክቹአሊ እዚህ ጋር መልሱም አለ ማለት ነው። ሶ ኦብቪየስሊ ምንድነው አኒማል ላይ ስለተጠየቀን ኢትስ ግላይኮጅን። ሶ ፕላንት ላይ ቢሆን ደግሞ ምንድነው ፕላንት ላይ ቢሆን አሁን ለምሳሌ እቺኛዋ አኒማል የምትለዋ ፕላንት ብትሆን ዘ አንሰር ኢዝ ኦብቪየስሊ ምንድነው ስታርች ይሆናል ማለት ነው። ሶ በዚህ መልኩ መዘጋጀት ይኖርብናል ማለት ነው።
ኔክስት ደግሞ ምንድነው አሁንም አንድ ጥያቄ ከዚሁ ጋር በተገናኘ ባዮኬሚካል ሞለኪውልስ ላይ ከተደገሙ የሲኦሲ ኤግዛም ጥያቄዎች ላይ አሚኖ አሲድስ አር ጆይንድ ባይ ዳሽ ቱ ፎርም ፖሊፔፕታይድ። ምክንያቱም እዛ ጋር ምን አይተናል? ፕሮቲንን አይተናል። ፕሮቲንን ስትሉ ዲፊኔሽኑን እንዳያችሁ ሁሉ ፈንክሽናቸውን በደንብ ማየት ይኖርብናል። ሶ ፈንክሽናቸውን በምናይበት ሰዓት ላይ ፎርማቸውን እናያለን። ፎርማቸውን በምናይበት ሰዓት ላይ ለፕሮቲን አሚኖ አሲድም ማንሳታችን አይቀርም። ሶ አሚኖ አሲዶች ናቸው ጆይንድ ሆነው ፕሮቲን ፎርም የሚያደርጉልን ምናምን ብለናል። ሶ ፖሊፔፕታይድ ለመስራት አሚኖ አሲዶች በምን ቦንድ ነው ጆይንድ የሚሆኑት የሚል ጥያቄ አለ እዚህ ጋር። ለምሳሌ ኤ ግላይኮሳይዲክ ሊንኬጅ፣ ፔፕታይድ ቦንድ፣ ፎስፎዳይስቴር ሊንኬጅ፣ ሃይድሮጅን ቦንድ ይላል። ሶ ይህንን በደንብ የምናውቅ ከሆነ ጀስት ኢትስ ፔፕታይድ ቦንድ መሆኑን እናውቃለን ማለት ነው። በዚህ መልኩ መዘጋጀት ይኖርብናል። እናንተ ቪዲዮውን ቆም እያደረጋችሁ መስራት ትችላላችሁ ማለት ነው። ሌላው ምንድነው ኢንትሮዳክሽን ቱ ኢንዛይምስ ነው። ሶ ባዮኬሚካል ሞለኪውልስ ላይ እንደዚህ ካለም በኋላ ባዮኬሚካል ሞለኪውልስ ላይ የሚያስፈልጓችሁን በደንብ መረዳት ይኖርባችኋል ማለት ነው። ሶ ባዮኬሚካል ሞለኪውልስ ምን ብለናል? በሁለት ከፍለናቸዋል። ኦርጋኒክ እና ኢንኦርጋኒክ አለ። ሶ ኦርጋኒክ ብለናል፣ ካርቦሃይድሬት ፕሮቲን ብለን አስቀምጠናል። ሶ እነዛን ያስቀመጥናቸውን ኦርጋኒክ ሞለኪውሎችን ፈንክሽናቸውን ፎርማቸውን በምን አይነት ቦንድ ነው ጆይን የሚያደርጉት ኦብቪየስሊ ካወቅን ባዮኬሚካል ጥያቄ ሲኦሲ ኤግዛም ላይ ምንም አይነት እንትን አይመጣብንም ማለት ነው። ከዛ ቀጥሎ ምንድነው ኢንትሮዳክሽን ቱ ኢንዛይም። ሶ ኢንዛይሞች ዲፊኒሽኑን ማየት። ሶ ኢንዛይም ምንድነው የሚሰሩት ሮል ወይም ደግሞ ፈንክሽናቸውን በደንብ መረዳት፣ ስትራክቸራቸውና ፈንክሽን ኦፍ ኢንዛይም። ሶ ፈንክሽናቸውን ስናይ ኢንዛይምስ አክቲቭ ሳይት እና ምን አላቸው? አክቲቭ ሳይት ይኖራቸዋል ወይም ደግሞ ሰብስትሬት መጥቶ ባይንድ የሚያደርግበት ፈንክሽናቸውም እንደዛችሁ ካታላይዝ ሪአክሽን ካታላይዝ ለማድረግ ነው። ምን አድርገው ነው ነገር ግን ሪአክሽንን ካታላይዝ የሚያደርጉት ብለን ደግሞ እናያለን። አክቲቬሽን ኤነርጂ ሎወር በማድረግ ሶ መረዳት ያለብን አሁን ዲፕ ገብቼ ላልነግራችሁ እችላለሁ። ምክንያቱም እያንዳንዱ ነገር ከበር ከምናደርግ ስትራክቸር እና ፈንክሽን ኦፍ ኢንዛይም መረዳት ግድ ይለናል ማለት ነው። ሶ ከዛችሁ ኢንዛይም ላይ ሳንወጣ አሁንም ሞዴልስ ኦፍ ኢንዛይም አክሽን ሞዴሎች አሉ እንደምታውቁት ተምራችኋል። ፋክተር አፌክቲንግ አክቲቪቲ ወይም ደግሞ አክቲቪቲውን ደግሞ አፌክት የሚያደርጉ ፋክተሮችንም መለየት ያስፈልጋል። ሞዴል ኦፍ ኢንዛይም አክሽን እናንተ እዚህ ጋር ኮመን ነው። የትም ዩኒቨርሲቲ ገብታችሁ የትኛውም ጤና ዲፓርትመንት ልዩ የምታደርጉ እስከ መቼ የሚከተላችሁ ነው። ኢንዛይም እስካለ ድረስ ሞዴል ኦፍ ኢንዛይም አክሽን ምን ጊዜም ይኖራል ማለት ነው። የመጀመሪያ ሎክ እንደ ኬሞይድ ነው ኤግዛክትሊ ፊት የሚያደርገው ማለት ነው። ይህንን በደንብ እናንተ አስፍታችሁ ማየት ትችላላችሁ። እንዲሁም ደግሞ ኢንዲዩስድ ፊት ሞዴል የምንለው አለ። ይህንንም በደንብ አድርገን እንዴት ሜካኒዝም ኦፍ አክሽኑ እንዴት እንደሆነ ኢንዱስድ ፊት ሞዴል እና ያኛውን አንድ ላይ አድርጋችሁ በምን አይነት መንገድ ሜካኒዝም ኦፍ አክሽናቸው እንዴት እንደሆነ እንዴት አድርገው ካታላይዝ እንደሚያደርጉ ሪአክሽንን ወይ እንዴት አድርገው አክቲቬሽን ኤነርጂ ሎወር ማድረግ እንደሚችሉ መረዳት ይኖርባቸዋል ማለት ነው። ሌላው ከዚህቹ ጥያቄ ላይ ከተለያየ ሲኦሲ ኤግዛም ጥያቄ ላይ የወሰድኩት ነው። እቺን ጥያቄ አብረን እንስራት። ኢንዛይምስ ካታላይዝድ ኤ ሪአክሽን ይላል። አብዛኛው ይመስለኛል ኢንትራንስ ኤግዛም ጥያቄያችሁ ላይ መጥቶ ሊሆን ይችላል። የተለያየ ጥያቄ ላይ አጋጥሟችሁ ሊሆን ይችላል። ግን ቀላል ጥያቄ ነች። ሶ ኢንዛይምስ ካታላይዝ የሚያደርጉት ሪአክሽን ምንድን ነው? መልሶቹ ጥያቄ እንትኖቹ እያያችሁ ምርጫዎቹ። ሶ አንሰር ምንድነው? ዲክሪዚንግ ዘ አማውንት ኦፍ አክቲቬሽን ኤነርጂ ነው። አክቲቬሽን ኤነርጂ ሎወር በማድረግ ነው ካታላይዝ የሚያደርጉት ሪአክሽን። ሶ ኦብቪየስሊ ይሄን ነገር እናውቃለን። በዚህ አይነት መልኩ በኢንዛይም ዙሪያ የሚነሱ ጥያቄዎችንም መመለስ እንችላለን ማለት ነው። ሶ ሁለተኛ ጥያቄ ላይ እስቲ እንዳልኳችሁ ሞዴል ኦፍ ኢንዛይም ሞዴሎች አሉ። ስለዚህ ከነዛ ሁለቱ ኢንዛይም ሞዴል ጥያቄ መቼም አይቀርም። ሶ which of the following mode of enzyme action states that substrate is complementary to the active site in order to chemical reaction to take place? so complementary ነው። አሁን complementary የምትለን አለች። ሶ የትኛው ነው? አሁን እዚህ ጋር ቀድመን ምርጫ ማጥፋት እንችላለን። ሶ active site is not model. so mode of enzyme action ስለሆነ አክቲቭ ሳይት አይሆንም። ምክንያቱም አንዱ ፓርት ነው፣ የኢንዛይሙ ፓርት ነው። ሳንድዊች ሞዴል አለን፣ ሎክ እንደ ኬ ሞዴል አለን፣ ኢንዱስድ ፊት ሞዴል አለን። ሶ ሳንድዊች እና ኢንዱስድ ፊት ሞዴልስ የሚያመሳስላቸው ነገር አለ። ሶ እዚህ ጋር ሎክ እንደ ኬ ሞዴል መሆኑ ኮምፕሊመንተሪ ፊት ስለሚያደርግ ሎክ እንደ ኬ ሞዴል ሲሆናል ማለት ነው። ሶ ኦብቪየስሊ ምን ይሆናል መልሳችን? ሎክ እንደ ኬ ሞዴል ሲሆናል ማለት ነው መልሳችን። ሶ በዚህ መልኩ ሞዴልሶቹ ላይ መዘጋጀት ያስፈልጋል ማለት ነው። ሌላው ምንድነው? በተቻለኝ አቅም በጣም ዝቅ ለማድረግ ወይም ደግሞ ለመፍጠን እየሞከርኩ ነው፣ ቪዲዮም እንዳይበዛባችሁ። ሶ ሌላው ኢንትሮዳክሽን ቱ ሴል ባዮሎጂ ላይ የሚመጡ ጥያቄዎችን ነው የምናየው። የመጀመሪያው ሴልስ ሁላችንም መገንዘብ ይኖርብናል። ዲፊኒሽን ኦፍ ሴል በደንብ እናውቃለን። በተለያየ አንግል
ሴል ምን እንደሆነ በምን አይነት መንገድ ዲፋይን ማድረግ እንዳለብን ማወቅ ይኖርብናል ማለት ነው። ሶ ኢምፖርታንስ ኦፍ ሴል ምንድን ነው? ሴል ለምንድን ነው የሚጠቅመው? ሶ ሜታቦሊዝም፣ ሪፕሮዳክሽን፣ ኦቨርኦል ፈንክሽን ኦፍ ኦርጋኒዝምስ ብዙ ማለት እንችላለን ማለት ነው። ኢምፖርታንስ የሴልን ኢምፖርታንስ ማወቅ ይኖርብናል ማለት ነው። ሶ ሌላው ታይፕስ ኦፍ ሴልስ እንደ ሴል ስትራክቸር ነው። ሶ ታይፕስ ኦፍ ሴልስ የምንለው አሁን እዚህ ጋር አብዛኛው ተማሪ ላይ እንደውም ይመጣል ጥያቄ እና ፕሮካሪዮቲክ እና ዩካሪዮቲክ ሴልስ እነዚህን ዲፊኒሽናቸውን በደንብ አውቀን ምንድን ነው የሚለያቸው? ፕሮካሪዮቲክ ሴልስ ሲምፕል ስትራክቸር ናቸው፣ ኒውክለስ የላቸውም። ሶ እዛ ጋር ደግሞ ስንመጣ ኒውክለስ አለው። እዚህ ጋር አሁን ለምሳሌ ፕሮካሪዮቲክ ሴሎች ውስጥ ያሉ ኦርጋኔሎች ነገር ግን ዩካሪዮቲክ ውስጥ ያሌሉ፣ ዩካሪዮቲክ ሴል ውስጥ ያሉ ነገር ግን ፕሮካሪዮቲክ ውስጥ ያሌሉ ኦርጋኔሎች ይኖራሉ። እነዛን ኦርጋኔሎች በደንብ አድርገን መረዳት ይኖርብናል ማለት ነው። ሶ ታይፕስ ኦፍ ሴልስ ግዴታ ነው። በቃ ፕሮካሪዮቲክ ሴልስ እና ዩካሪዮቲክ ሴልስ ዲፈረንሳቸውን በደንብ መረዳት ይኖርብናል ማለት ነው። ሶ ከዛ በኋላ ፕሮካሪዮቲክ እና ዩካሪዮቲክ ሴልስን ከጨረስን በኋላ ኦርጋኔሎች ጋር እንገባለን። ምክንያቱም የሴል በጣም ወሳኝ ኦርጋኔሎች የምንለው አለ። ሁላችሁም ሆነ ማይቶኮንድሪያ ኢዝ ሃውስ ሴል ኦፍ ኢነርጂ ምናምን በቃ ሃይ ስኩል ላይ ተምረን የመጣ ነው አለ። ያንን ሳይሆን ቤዚክ የሆኑ እነ ጎልጂ አፓራተስ፣ እነ ራይቦዞም፣ እነ ሳይቶፕላዝም በደንብ አድርገን ማስተር ማድረግ መቻል አለብን። ኦርጋኔሎች መቼም የማይቀሩ ነው። ኦርጋኔሎችን ብቻ ሳይሆን ፈንክሽናቸው ምንድን ነው? ሶ ሴል ሜምብሬን ካልን ፈንክሽኑ ምንድን ነው? ሳይቶፕላዝም ካልን ፈንክሽኑ ምንድን ነው? ኒውክለስ ካልን ፈንክሽኑ ምንድን ነው? ማይቶኮንድሪያ ካልን እንደዛው፣ ራይቦዞም ካልን ፕሮቲን ሳይንቴሲስ ነው። ኦብቪስሊ በዚህ መልኩ መዘጋጀት ይኖርብናል ማለት ነው። ሌላው እዛችሁ ከሴል ሳንወጣ ሴል ትራንስፖርት ሜካኒዝም አለ። ሴል ትራንስፖርት ሜካኒዝም አለ። ሶ ፓሲቭ ትራንስፖርት እና አክቲቭ ትራንስፖርት የምንታረፍ ነው። ሶ ፓሲቭ ትራንስፖርት ነው ኢነርጂ በዲፊውዥን ኦስሞሲስ የምንላቸው ናቸው። አክቲቭ ትራንስፖርት ደግሞ ሪኳየርስ ኢነርጂ ኢንዶሳይቶሲስ፣ ሶዲየም ፖታሺየም ፓምፕ የምንላቸው ማለት ነው። ሶ ፓሲቭ እና አክቲቭ ትራንስፖርትን በደንብ ለይተን ማወቅ ይኖርብናል ማለት ነው። ሶ በጥያቄና ዳቦ ይችን የተለያየ ዓመት የሲኦሲ ጥያቄዎች ናቸው። በጥያቄና ዳቦ እችን ጥያቄ ይመስላል። The outermost boundary of living cell in which encloses the cytoplasmic fluid and serves as mechanical barrier. So, enclose የሚያደርገው የትኛው cytoplasmic fluid serves as mechanical barrier. So, mechanical barrier የምትለዋ ብቻ ራሱ ለመርሳችን በቂ ፖይንት ልትሆን ትችላለች። ሶ ሴል ዋን አይሆንም። ሊቪንግ ሴል አሁን ኒኩለር ሜምብሬን፣ ማይቶኮንድሪያል ሜምብሬን ሶ መመለስ እንችላለን ማለት ነው። ኦብቪየስሊ ምንድነው ሴል ሜምብሬን ነው ማለት ነው። ሴሌክቲቭ ፐርሚያብል ነው። ሶ በዚህ አይነት መልኩ መመለስም እንችላለን ማለት ነው። ሌላው ጥያቄ ስንሄድ ወደ ሌላ ጥያቄ which of the following correct about facilitated diffusion? So ሴል ትራንስፖርት ሜካኒዝሞችን አይቻቸዋለሁ። አክቲቭ እና ፓሲቭ ብለናል። ፋሲሊቴትድ ዲፊውዥን አለን። it requires energy, molecular move against concentration gradient, so it's active no by the way against the column. It requires transporters. It's a type of active transporter. So እዚህ ጋር ማገናኘት ያለበት against ከሆነ it's active ነው። so it's active transporter አይደል? ይሄ ሁለቱ በተአምር አይሆንም ማለት ነው። ቀድመን እናጠፋለን። so it requires energy so ካለን active transport energy እንደሚፈልግ እንዳውቃለን። so answer in መልስ እንደማይሆን so የቀረው መልስ ሊሆን የሚችለው ምንድነው? it requires transporter ነው obviously facilitated diffusion ትራንስፖርተር ይፈልጋሉ ማለት ነው። ሶ ያ ይሆናል መልሱ ማለት ነው። ቪዲዮ እንዳይረዝምባችሁ ለመፍጠር እየሞከርኩ ነው። ባይ ዘ ዌይ ሰብስክራይብ የሚለው ወርድ የመጣው ከእንግሊዘኛ ወርድ ሲሆን ቤተሰብ መሆን ነው። ሶ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሌላው ኢንትሮዳክሽን ቱ ሴሉላር ሪስፓይሬሽን። ሶ ሴሉላር ሪስፓይሬሽን ምንድን ነው? is the process of converting glucose into ATP ነው። በዚህ አይነት መልኩ መዘጋጀት ግሉኮስን እና ኦክሲጅንን ተጠቅመን ካርቦሃይድሬትን ኤቲፒ ነው ማኑ ካርቦን ዳይኦክሳይድ ወተር እና ኤቲፒን ፕሮዲዩስ የምናደርግበት ነው ሴሉላር ሪስፓይሬሽን ነው። ሶ ሲኩዌንስ አለው ሴሉላር ሪስፓይሬሽን፣ ግላይኮላይሲስ አለን፣ ፓይሩቬት ኦክሲዴሽን፣ ክሬብስ ሳይክል፣ ኤሌክትሮን ትራንስፖርት ቼን በጣም ኢንተረስቲንግ ነው። አሁን ቻፕተር 5 ላይ ይመስለኛል እናንተ ጋር ያለውና ኤሌክትሮን ኢነርጂ ትራንስፎርሜሽን በሚል ሶ ግላይኮላይሲስ ላይ ግሉኮስን ተጠቅመን ሁለት ፓይሩቬት፣ ሁለት ኤቲፒ፣ ሁለት ናዲጅ እንዴት እንትን እንደምናደርግ እዛ ጋር ኮንትሪቢዩት የሚያደርጉት ኢንዛይሞች ምንድን ናቸው? እንዲሁም ደግሞ ፓይሩቬት ኦክሲዴሽን ላይ እንዲሁም ደግሞ ክሬብስ ሳይክል እንዲሁም ደግሞ ኤሌክትሮን ትራንስፖርት ቼን ዘላስት መጨረሻ ድረስ ኤሌክትሮን ትራንስፖርት ቼን ድረስ ማይቶኮንድሪያ ውስጥ የሚካሄዱበትንም ቦታ ማወቅ አለባቸው። ሶ ግላይኮላይሲስን ካየን አሁን ለምሳሌ ሳይቶፕላዝም ውስጥ ነው ቴክስ ፕሌስ የሚሆነው። ሶ ፓይሩቬት ኦክሲዴሽንም ካየን ማይቶኮንድሪያ ውስጥ ነው። ሌሎቹ ማይቶኮንድሪያ ውስጥ ናቸው። ሶ ፕሌሳቸውን የት አካባቢ የት እንደሚሉ ምን አይነት አውትፑት ነው ያለው
ሶ ሁለት ፓይሩቬት እና ሁለት ኤቲፒ እዚህ ጋር ሁለት አሴታይል ኮኤ ሁለት ፓይሩቬት ሁለት ናዲጅ ሁለት ካርቦን ዳይ ኦክሳይድ ክሬብ ሳይክል አክቹአሊ ሁለት ሳይክል ነው ሶ ሁለት ኤቲፒ ስድስት ናዲጅ ሁለት ፋዲጅ ሶ አንድ ፋዲጅ ስንት ኤቲፒ ነው አንድ ናዲጅ ስንት ኤቲፒ ነው የሚለውን በደንብ አድርገን ቶታል ኤቲፒ ፕሮዲዩስድ የሚሆነው በሴሉላር ሬስፒሬሽን ጊዜ ቶታል ኤቲፒ ፕሮዲዩስድ የሚሆነውን በአንድ ግሉኮስ ስንት ኤቲፒ ፕሮዲዩስድ ቢሆን መረዳት ይኖርብናል ማለት ነው። ሌላው ጥያቄ እናዳብር በጥያቄ እንስራ ውስጥ ይህችን ጥያቄ እንስራ አብረን one of the following is not correct about glycolysis. It generates ATP by substrate level phosphorylation. So substrate level phosphorylation እና oxidative level phosphorylation የሚባሉ ነገሮችን ታውቃቸዋላችሁ እናንተ ሶ ያንን ዲፍረንስ በደንብ ማወቅ አለባችሁ። it occurs in cytosol. It's an anaerobic process. It does not occur in the presence of oxygen. So እዚህ ጋር ነው አሁን ዋናው ፖይንት it generates ATP by substrate level phosphorylation. It's right. It occurs in cytosol ምክንያቱም እዛ ጋር ሳይቶፕላዝም ብለን አልቀድም to right it's an anaerobic process ነው glycolysis so obviously it does not occur in the presence of oxygen ማለት ግን አይደለም ነገር ግን ምንድነው glycolysis occur የሚሆነው both in aerobic and anaerobic condition ኦክሲጅን ቢኖርም the process of glycolysis stop ሊያደርግ አይችልም ማለት ነው so not ስለሆነ መልሱ ዲ ይሆናል ማለት ነው መልሳችን በዚህ መልኩ መዘጋጀት ይኖርብናል እናንተ ቪዲዮውን ቆም እያደረጋችሁ እንትን ማለት ትችላላችሁ ማለት as much as possible የ11ኛ ክፍል ሞር የሚመጡ የኢንትራንስ ኤግዛም ኮንቴንቶችን የሲኦሲ ኤግዛም ኮንቴንቶችን ከቨር ለማድረግ ሞክሬያለሁ እኔም ኤግዛም ላይ ስለሆንኩ ነው ትንሽ እየቆየሁባችሁ ያለሁት ነገር ግን እናንተ ሞር ብርታት በሰጣችሁ ቁጥር እናንተ ሞር ላይክ ባረጋችሁ ቁጥር እናንተ ሞር ሰብስክራይብ ባረጋችሁ ቁጥር አስማች አስ ፖሲብል የ12ኛንም ክፍል ባዮሎጂ ሲኦሲ ኤግዛም ኮንቴንት በፍጥነት ይዤላችሁ የሚቀርብ ይሆናል ቤተሰብ ያሉናችሁ ቤተሰብ ሁኑ እንዲሁም ደግሞ ይሄንን ፒፒቲም ጨምሮ የእንግሊዝኛ ሲኦሲ ኤግዛም ኮንቴንትንም ጨምሮ የባዮሎጂ ሲኦሲ ኤግዛም ኮንቴንትንም ጨምሮ የኬሚስትሪንም ጨምሮ በቴሌግራም ግሩፕ ላይ አስቀምጥላችኋለሁ እዛ ቴሌግራም ግሩፕ ላይ መታችሁ ማግኘት ትችላላችሁ ፒፒቲዎችን ማለት ነው እናንተ ፒፒቲዎችን ሞር ተጠቅማችሁ መጠቀም ትችላላችሁ ማለት ነው ሶ አታች ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ ቴሌግራም አድራሻዬን ቴሌግራም ግሩፑን እዛ መታችሁ ጆይን ብላችሁ መጠቀም ትችላላችሁ ማለት ነው ሶ as much as possible የ12ኛ ክፍል ባዮሎጂ ሲኦሲ ኤግዛም ኮንቴንት ይዤላችሁ ለመቅረብ ሞክራለሁ ይመቻችሁ